ስለ ሪህ በሽታ በተለምዶ ጋዎት እየተባለ ስለሚጠራው የተወሰነ ነገር ልበላችሁ። ውድ ኢንፎር ሴንተር ቤተሰቦች እንደምን አላችሁ? እንግዲህ ሪህ በተለምዶ ጋዎት እየተባለ ይጠራል። ጋዎት በጣም የተለመደና የተወሳሰበ የኢንፌክሽን አይነት ነው። መገለጫው ድንገተኛ አጣዳፊ የሆነ ከባድ ህመም፣ እብጠት፣ መቅላት፣ ሲነኩት ደግሞ ጠጠር ያለ ስሜት የሚፈጥር ነው። የት ቦታ ላይ ካልን እንደ አውራ ጣት፣ ጉልበታችን አካባቢ፣ የእጅ ጣቶቻችን መገጣጠሚያ እዛ አካባቢ ላይ ነው እና በተለይ እኩለ ሌሊት አካባቢ ትልቁ አውራ ጣታችን ላይ የማቃጠል ወይም በእሳት የመቃጠል አይነት ስሜት ሲፈጥር ይህን በሽታ ሪህ ወይም ጋዎት እያልን እንጠራዋለን። ቀዳሚና ዋና ተጠቂው የእግር አውራ ጣት ነው። እየቆየ ደግሞ ጉልበት፣ የእጅ ጣቶችና ሌሎችም የመገጣጠሚያ ላይ ጥቃቱ ሊደርስባቸው ይችላል። የተጠቃው መገጣጠሚያ የመሞቅ፣ የማበጥ፣ የመጠጠር ስሜት ይኖራል። በዚህም የእግር እንቅስቃሴ ይገደባል። እየቆየም ሲሄድ ደግሞ ህመሙ በጉልበት ላይ ይጀምራል ማለት ነው። እንግዲህ ከላይ የተጠቀሱትን ምልክቶች ወይም አሁን የዘረዘርኩላቸውን ምልክቶች ያየ ማንኛውም ሰው ፈጠን ብሎ የጤና ባለሙያን ምክርና ሕክምና ማግኘት ይጠበቅበታል። ይህ በሽታ ወይም ጋዎት ካልታከመና እየቆየ ከሄደ የሚባባስ የሚወሳሰብ ጅማትንም ከጥቅም ውጭ ሊያደርግ የሚችል ችግር ነው። ሰዎች ለምንድን ነው በሪህ ወይም በጋዎት የሚጠቁት? እንግዲህ ይሄ ዩሬት ክሪስታል የሚባል ንጥረ ነገር በመገጣጠሚያ ውስጥ ከመጠራቀሙ የተነሳ በመገጣጠሚያ ውስጥ ደግሞ መቆጣት ወይም ደግሞ የመገጣጠሚያ ኢንፌክሽን መሳይ ችግር ይፈጠራል። ይህ ዩሬት ክሪስታል የሚፈጠረው ደግሞ በደም ውስጥ ከፍተኛ ዩሪክ አሲድ በመጠራቀሙ ነው። ዩሪክ አሲድ የሚፈጠረው ሰውነታችን ፒውሪን የሚባል ንጥረ ነገር በመሰባበሩ ምክንያት የሚፈጠር ነው። ፒውሪን ደግሞ ከየት የመጣ ነው ካልን ከምንመገባቸው ምግቦች ነው ፒውሪን የሚመጣው። ለምሳሌ ከተጠበሱ የስጋ አይነቶች፣ የተለያዩ የስጋ አይነቶች እንደ ጉበት፣ ኩላሊት፣ እነዚህ መሰል ስጋዎች፣ ከአሳ ዝርያዎች፣ ከአልኮል እንደዚሁም ደግሞ ኮምጣጣ የሆኑ ፍራፍሬዎችና የመሳሰሉት ናቸው። የኩላሊት ችግር ካለ ደግሞ ዩሪክ አሲድ የሚወገደው በኩላሊት ስለሆነ ኩላሊት ትንሽ ዩሪክ አሲድ ብቻ ካስወገደች በደም ውስጥ የሚኖረው ዩሪክ አሲድ መጠን ስለሚጨምር ችግሩ እየተባባሰ ይሄዳል። ስለዚህ ለሪህ የሚያጋልጡት ነገሮች አሁን የነገርኳችሁ እንዳሉ ነው። ወፍራም ሰዎች ላይ የተለያዩ መድኃኒቶችን ለምሳሌ ለደም ግፊት የሚታዘዙት እንደ አስፕሪን አይነት መድኃኒቶች በቤተሰብ ቀድሞ ከነበረ፣ በቅርብ ቀዶ ጥገና ወይም የአካል ጉዳት አጋጥሞ ከነበረ፣ የተለያዩ የጤና ችግሮች በተለይ ያልታከመ ደም ግፊት፣ ያልታከመ ስኳር በሽታ፣ የልብ ችግር፣ የኩላሊት ችግር፣ እድሜና ጾታ በተለይ ወንዶች እድሜያቸው ከ30 እስከ 50 ዓመት የሆናቸው እነዚህ ናቸው። ካልታከመ ምን ይፈጥራል ካልን ይህ ችግር ቶሎ ቶሎ ይደጋገማል፣ በጣም ከባድ ይሆናል፣ የኩላሊት ጠጠር እንዲፈጠር ያደርጋል። እንዴት መከላከል እንችላለን? ጣፋጭ ነገሮችን መቀነስ፣ በቂ ውሃ መጠጣት፣ አልኮል መጠጣትን መተው ወይም መቀነስ፣ ፕሮቲን ምግብን ከወተት ተዋጽኦ በመጠቀም ሌሎች ፕሮቲን ያዘሉ ምግቦችን መቀነስ ወይም መተው፣ ስጋን፣ አሳን እና ሌሎች የስጋ አይነቶችን በከፍተኛ ደረጃ መቀነስ ወይም መተውና ክብደትን መቀነስ ዋና ዋናዎቹ መሆኑን ማሰብ አለብን። ውድ ኢንፎር ሴንተር ቤተሰቦች ስለዚህ የጤና ጉዳይ ተጨማሪ መረጃ ከፈለጋችሁ ደውላችሁልን ወይም በአካል መጣችሁ ማማከር ትችላላችሁ። መረጃውን ያቀረበላችሁ በድጋሚ ኢንፎር ሴንተር ነው። ስላዳመጣችሁን እናመሰግናለን።